የምትናገረው? የሷ ለምን ተለየ? ቆሻሻ ነገር የሚያደርጉትንስ ለምን ቲክቶኳን አላሉ? ይሄ ምቀኝነት የራሳችሁን ቅም ለመበቀል እንጂ ይሄውላችሁ ከሷ ጋር ለመገዳደል የሚፈልጉ ልጆች እንኳን የሷን ሪፖርት እናርጋላሉ። በዚህ ደረጃ በዚህ ቆሻሻን ደግፋችሁ እሷን እንትን ማለታችሁ ነው የሚያናድደኝ። ቆሻሻን ስንት ጉድ የወጣባትን ሴት ደግፋችሁ እሷን ለመጣል አርቲስቷት እስከዛሬ የት ነበረች? ሊያ ለምታደርገው ነገር እያንዳንዱ ለሰደበቻቸው ሰዎች ለምታደርገው ነገር ሪካርድ አለ አይደል እንዴ? ህግ ባለበት ሀገር ነው መጠየቅ ይችላሉ። ያቺስ ምን ስታስተላልፍ ነበር ለትውልዱ? ሴትና ሴት መሳሳም መላላስ። አሁን ጀግና ሆነች እሷ። የእሷ ነውር ተረሳና ሊያ ለገና ሰው አማች ሰው ሰደበች። አዎ በምታደርገው ነገር አሁንም ቢሆን አልደግፍም ሊያን። ብዙ ሰው ስላለች አውቃለሁ። ግን ሰው ሲነሳባት ሆይ ብላችሁ እንዴ ከቤታ በላይ ሊያ የሰደበችው ሰው የለም አይደለ? ቤታ እንኳን እንደዛ አላለችም። አታስገቡኝ ነው ያለችው። ከጆከር ጋር አትፈላለግም? ለምን እንዴ በዚህ ልክ ለምን ቲክቶኳን አላሉ? ገንዘብ የምታገኝበት እሷ ኦፍ ኮርስ እየኖረች ነው። ለፍታለች፣ ጥራለች፣ ግራለች። ደህና ቤት ተከራይታ ነው ባትገዛ የምትኖረው። የራሷን መኪና ነው የምትነዳው ከአረብ ሀገር ተነስታ ማለት ነው። ጥፋት አለባት። አልቀበልም። የእሷን ስራ እኮ አልቀበለው። ግን በዚህ ልክ ደህና ሰው ደግፋችሁ ሌላ ሰው እሷ ላይ ዘመቻ ከፍቶ ቢሆን እኔ ደስ ይለኛል። የራሷ ቂም ስላለባት ጆርዲ ተብዬዋም ጉዷን ስለያዘችባት ነው ሊያ ላይ ህዝብ እንዲነሳ እያደረገች ያለችው። ሌላ ነገር ምንም የለውም። ሌላ ሰው ቢሆን እኔ ራሴ እደግፋለሁ። ልንገርሽ፣ ሌላ ከሷ የተሻለ ሰው ቢሆን እደግፋለሁ እኔ ራሴ። በእንደዚህ አይደለም የሰውን ልጅ መጣል በማስመስከር እንት ሰው በማርያም እናት የምትሰደብበት ቦታ እኮ ነው ያለ ነው። እናት እኮ ትሰደባለች እንዴ! አንቺን ለመስደብ እኮ ልጅሽን ህፃን ምንም የማያውቅን ልጅ እኮ የሚሳደብ ማህበረሰብ እኮ ነው ያለው እዚህ ቲክቶክ ላይ። ሊያ ብቻ ነች ነውር ነገር የምትናገረው? ሊያ ብቻ ነች? እኔ ምንም ይሄ ደቦ አድርጋችሁ እንትን የምትላሉት ጋር ሲጀመር እኔ ማውራት አልፈልግም። እና እሷ ይሄ ልክ ያልሆነ ንግግሮችን ሰው የሚሰብር ሴትን ልጅ የሚጎትት ንግግሯን ታቆማለች ማለት ነው ወይ ብዬ ራሴን ቁጭ ብዬ ስጠይቀው አታቆምም። ምናልባት ቲክታክ ዩቲዩብ አንድ አካውንት ከፍታ በቃ ሊዘጋባት ተዘግቶባት ሊቀር ይችላል። ግን ብዙ አይነት አማራጭ አለ። በቲክታክ በጣም በብዙ አካውንት ቢዘጋባትም አንድ ሺህ ጊዜ መክፈት የምችልበት እንትን አለ። ገብቶሻል? እና አካውንቷ ከሚዘጋ ይልቅ ይችልሽ ትልቅ ሰው በምትሰማው ተመክራ ሴቶችን የሚሰብር ሴቶችን ወደኋላ የሚጎትት እንደዚህ አይነት ንግግሯን ብታቆም፣ እናት መሆኗ ቢታያት፣ ነገ ከነገ ወዲያ የእሷም ልጅ አድጋ የምትመጣበትን መንገድ የሚጎትታት ሰው እንዳለ ብትረዳ፣ ማለት እሷ የምታደርገውን ስራ ሌላ ሰው የማይሰራበት ምንም አይነት ምክንያት የለም። እና ኦኬ በቃ ሂዱበተኛ። አሁን ደቂቃውን አንስቼላችኋለሁ። በጣም እየፈለግኩ ነበረ ደቂቃውን ለማጥፋት እና እንደዛ ቢሆን የተሻለ ነው ብዬ አስባለሁ። ይኸው አሽታጋለች። እንዲሁም ትላንትና ከእሷ ቤት ገብቼ ቢዘጋ ደስ ይለኛል የሚል ሀሳብ ነው የነበረኝ። ግን ቁጭ ብዬ በትክክለኛ አእምሮ የሳስበው ነው ምንም ጥቅም የለውም ማለት እሷን አፏን አይዘጋትም። ከእንደገና ሞራ ብሷት ሊመጣ ይችላል። እና ይህ ነው ሀሳቤ። አመሰግናለሁ። ተረኛ ከሌለ ላውራ። እኔ ነኝ መሰል ተረኛ። እስካሁን አላወራሁም። እሺ መጀመሪያ ይዘጋ በሚለው ነው ያለችውና እኔ እንዲዘጋባት አልፈልግም። ዘግታኝ ሚውት አድርጊ እንዲዘጋባት አልፈልግም። የማልፈልግበት መንገድ ምንድነው? ሊያን እንደ ሰው አልደግፋትም። እኔ አይቻትም አላቅም። ብዙ ጊዜ አላዳምጣትም ተቆራርጦ የሚመጣው ካልሆነ በቀር። ግን እሷም ተሰድባለች። እሷ ራሷ ብዙ ነገር ተደርጋለች። ቪዲዮ ተለቆባታል። ልጇ ተዘግዝቃ ተሰድባለች። ብዙ ነገር ሁናለች። እና አንዳንዴ እሷ ብቻ አይደለችም ተሳዳቢ። ቲክቶክ ላይ የሚመጣ በሙሉ አፉ ክፍት ነው። ማንም ተምሮ አይደለም ቲክቶክ ላይ መጥቶ የሚሳደበው። ሁሉም ሰው ተሳዳቢ ነው። ግን አንዳንድ ሰው አለ በተፈጥሮ ነገር የሚገንበት ሰው። ልክ ናት እያልኩ አይደለም፣ ወይ ደግሞ
ሊያ ምንም ጥፋት አታጠፋም እያልኩ አይደለም። ግን በዚህ ደረጃ ከምንሄድ በዚህ ደረጃ ሁሉ ሲነሳባት፣ እሷም ሴት ናት፣ ሴት ልጅ አላት። ለምን እሷም እንደ ሴት እኮ ታሳዝናለች። እኔ በጣም ነው ያሳዘነችኝ የምር። ይሄ ሁሉ ሰው በአንዱ ነው ሰው ሲነሳብሽ ከባድ ነው። በዛ ላይ ደግሞ ያሳዘነችኝ ልጇ፣ እሷ ብትታሰር ምን ትሆናለች? ልጇ ጎዳና ትውጣ። ለምን ልጅ አይደለች? ሴት አይደለችም እንዴ ልጇ? አንደኛውን ሴት ስንደግፍ ለምን አንደኛው ሴት ይጎዳል? ይሄን ያልደግፈውም እንደ ሰውኛ ማለት ነው። ትቀጣ፣ አዎ ትቀጣ። በህግ ያለበት ሀገር ነው። በህግ ትቀጣ፣ ትመከር። በሌላ ነገር ፍቅርም እኮ ያሸንፋል። አንዳንዴ ሰውን በፍቅርም እኮ ማሸነፍ ይቻላል። ጥላቻን በጥላቻ ማሸነፍ አይቻልም። ጥላቻን በፍቅር ብቻ ነው ማሸነፍ የሚቻለው። እና በዚህ ደረጃ አላቅም እኔ እንዴት እንደምል ባላቅም፣ በዚህ ደረጃ ግን ሴት ልጅ ላይ ጥቃት ሁሉ ሰው አንዱ ነው ተነስቶ፣ ማንም ንጹህ የለም። ሁላችንም ከአጽያት ሁላችንም ከጥፋት የመጣንን። ጥፋትን በጥፋት ማረም አይቻልም። ጥፋትን በፍቅር ነው ማስተካከል የሚቻለው። እና እኔ እንዲዘጋባት አልፈልግም። በበኩሌ ሂጄም ሪፖርት አላደርግም። ግን አንደኛውን ብቻ ደግፈን ማን ነው ንጹህ? ይዘጋባት የምትለው ራሷ ንጹህ ነች እንዴ? አይደለችም። ገባሽ አይደለ? ይዘጋባት የምትለው ራሱ ትናንት ከብዙ መጥፎ ስራዎች የመጣች ናት። ዘወር ብለን ለምን ራሳችን ማየት ያቅተናል? አንዳንዴ እኮ ዘወር ብለን ስናይ ነገን ማየት እንችላለን። ይቺ ልጅ ህጻን ልጅ አላት፣ ታሳድግበት ልጇን። ስደት ብዙ አንከራቷታል። ሁላችንም ስደት ላይ ነው ያለነው። የስደትን ህይወት እንኳን ቤተሰብ ሳይኖርሽ እናት ሳይኖርሽ ምን ሳይልሽ እያለን ራሱ ስደት በጣም ከባድ ነው። ብዙ አይታ ነው የገባችው ልጅቱ። እና እንደ ሰው እየተካሄደባት ያለው ነገር ትክክል አይደለም። ትቀጣ፣ በህጉ መሰረት። ጥፋት ካጠፋች ትቀጣ። ጥፋት አጠፋች የተባሉት ሰዎች እኮ ወጥተው አልተናገሯትም እስካሁን ድረስ። ገባሽ? ወይም የሚፈሩት ነገር አላቸው። በቃ ሊያን የሚፈሩበት ነገር ታወጣብናለች ብለው የሚፈሩት ነገር ስላላቸው ነው ሁሉም እንደዚህ እንትን ይዘው የተነሱባት እንጂ ባይፈሩ ሁሉ ሰው ይሳደባል። ቲክቶክ ላይ ማን ነው የማይሳደበው? የማን ቤተሰብ ነው ያልተነካው? የማን ክብር ነው ያልተነካው? የማን ልጅ ነው ያልተነካው? የሁሉም ተነክቷል። ግን የእሷ በዚህ ደረጃ ገኖ መውጣቱ እኔ አልታየኝም። እንትን ነው ዘመቻ ነው የተከፈተባት። በቃ በሴትነቷ የማጥቃት እንዲሁም ከእሷ ጎን ነው መቆም ያለብን። የእሷ እንዲሁም ዩቱብ እኛ ሰብስክራይብ እያደረግን ብናሳድግላት ባይነኝ እኔ ከሚሉት እንትን ነኝ። እግዚአብሔር ፈራጅ ነው። ፍርድ ከእግዚአብሔር ነው። ሰው ማን ነውና ነው ሰው በሰው ላይ የሚፈርደው? ፍርድ ያለው ከእግዚአብሔር ብቻ ነው። ሁላችንም አዋቂ አይደለንም። ሁላችንም ንጹህ አይደለንም። ሁላችንም እንደ ስራችን ነው የምንቀጣው። ፍርዱን ለፍርድ ትተን እኛ ግን እንደ ሰው የዚህን ያክል ደረጃ ወርደን ተዘጋ ዩቱቧ። ምንድነው እኛ የምናገኘው ጥቅም? የሚከፈለው አለ ዩቱቧ ስለተዘጋ? ወይም የእሷ ዩቱብ ተዘግቶ እሷ ተራበች፣ ልጇ ጋር ጎዳና ወጣች፣ ማንም የሚጠቀመው? ማንም አይጠቀምም። ስለዚህ መቀጣት ካለባት ትቀጣ። ስድዋን እንድታቆም የምታደርገውን ነገር እንድታቆም ትመከር። ከዛ ውጭ ግን ቢተዋት ባይነኝ ነኝ። ይሄ ነው ሀሳቤ። እንዲዘጋባት አልፈልግም። እናለን እኔ ልናገር ለወርድ ስለሆነ ተናገር እንጂ እኔ አሁን የገባሽ እኔ አሁን ቢዚ ነኝ። እኔ ላውራ ተናገር ችግር የለም። እሺ እኔ ቆንጆ አመሰግናለሁ። ያው ሁላችንም እዚህ ጋር የምንቸኩለው ለራሳችን ስለሆነ አሁን የነዚህ ኬዝ እንደቀላል እንዲህ አውርተን የምናልፈው ነው ጉዳይ አይደለም። ስለ እውነት ምነግራችሁ ማለት ነው። እንግዲህ የነ ጆርዳን አጀንዳ እኔ አሁን እንግዲህ ብዙ ቦታም እነ ጆከር ጋር እንዶ ተናግሬዋለሁ። እንዳይሰለቻችሁ ያው ግዴታ ስለሆነ ነው እማወራው ቃል አንድ አይነት ቢሆንባችሁም ማለት ነው። ምንድነው መሰላችሁ ሊያ እኔ ደጋፊው አይደለሁም፣ ፎሎወራም አይደለሁም። እሷም ሊያን በምን ትጠያለሽ ብትሉኝ ምንድነው ሪዝንሽ ምክንያትሽ ብትሉኝ ይሄ ልላችሁ ይችላል። በጣም ብዙ ምክንያት አለኝ። ግን ዛሬ ግን እሷ ላይ የተከፈተው አጀንዳ ይሄ አካውንቷ ይዘጋ በሚለው አጀንዳ ላይ ግን እማልቀበል ሰው ነኝ። ለምን ብትሉኝ ይሄን አጀንዳ ያመጡት ሰዎች እነማን ናቸው? እውነትስ ድንጋይ መወርወሩ እነሱ እሷ ላይ ያደረጉት ድንጋይ መወርወር እውነት የእነሱ የጽድቅ መንገድ ነው ወይ? ትክክል ነው ወይ? እነዚህ ሰዎች ንጹህ ናቸው ወይ? እንዴ ሴት ለሴት ላይ በየሩሙ አይደል እንዴ ከሴት ጋር ተለጣጥፈው ምንድነው የወንድ ልጅ መራቢያ አካል
የሚጠቅመው ለመውለድ ብቻ ነው። ይሄ ማለት ይሄ ትምህርት በቃ ይሄ የግብረ ሰዶም አዌርነስ ኢትዮጵያ ላይ በጣም ብዙ ይቀረናል። ለዛ ነው የማይገባን። ለዛ እንደ ቀላል የምታዩት ዛሬ እነ ዲዲን በየቦታው ከሪከርደር ጀምሮ ትላልቅ ቪው ያላችሁ ሰዎች እንደ ቀላል የምታሞግሷቸው ምን የምትሏቸው ነገር እግዚአብሔር አምላክ ትናንት የተጸየፋቸውን ሰዎች ነው። ኦኬ ትናንት የተጸየፋቸውን ሰዎች ዛሬ ሊያን በትክክል አሁን ለምሳሌ እሷ ከሌ ጋር ብዙ ሰው ጋር ተጣልታለች። የግለሰብ ጸብ አለባት። በየሪከርደሩ የምናየው ነው። ትክክል ነው። እኔም በደረሰችብኝ ነገር አለ። ትክክል ነው። ማስረጃ አለ። እውነት ግን እነ ጆርዳን እነሱ ሰው ሆነው ነው ወይ? እነሱ የሰይጣን ጭፍሮች አይደሉም ወይ? እንዴት ነው ዛሬ እነሱ ባመጡት አጀንዳ ኑ እንዝጋ ማለት? ለእነሱ ቪው መስጠት፣ ለእነሱ እውቅና መስጠት። ማንም ሰው የግል ጸብ እኮ አልኳችሁ። እኔ ቁጥር 1 ነኝ። የሊያ ደጋፊ ያልሆንኩ ሰው ቁጥር 1 እኔ ነኝ። ግን በእንደዚህ አይነት ወይ ሲመጡ ግን ዘርና ሃይማኖት ብሔርም ምንም ሚዛን ላይ አላስቀምጠውም። ከነሱ ስራ ገባችሁ? ከነሱ ስራ በተአምር አላስቀምጠውም። አውሬ ናቸው እነሱ። አላማቸው ምንድነው? ትምህርታቸው ሃይማኖቱ ሴትን ይበድላል። ምን ይደረግልሽ? መስኪን ላይ ለምን አሰጋጅ ሴት አትሆንም? ሃይማኖቱ ሴትን ይበድላል፣ ይቆጭናል። ምን ይደረግ? ፓትሪያርክ ለምን ሴት አትሆንም? ይሄን አጀንዳ አምጥተው እየጫኑባችሁ የገዳ ሲስተም ሴትን ይጎዳል። ለምን አባገዳ ሆና ሴት ልጅ ቁጭ አትልም? ኦልራይት ይሄ ነው። እናንተን እውነት በእነሱ አጀንዳ ተከተላችሁ ነው ሄዳችሁ ሰውን መውቀጥ የምትፈልጉት? እኔ 20 ጊዜ ሊያ ብታማኝ ይሻለኛል። የእነሱ ሌዝቢያን ቆሻሻ ስራ ከምደግፍ 20 ጊዜ ሀሜት እየሰማው እርርብል ይሻለኛል። እርርብል ሴት ለሴት አብራ ከምተኛ ከማይ፣ ሴት ለሴት ከንፈር እየተሳሳመች፣ ሴት ለሴት ቂጥ ለቂጥ እየተሻሸች ከማይ ሀሜት 20 ጊዜ ብሰደብ ብታማኝ ይሻለኛል። ለምን የእናቴ ልጅ አትሆንም? በቃ ሰውን ስንወድ እውነት እኔ እዚህ ጋር አሁን ኪዊንን አውቃታለሁ አይደለም? ኪዊንን አውቃታለሁ፣ እወዳታለሁ፣ አከብራታለሁ። ሰው ሲሰድባት ኦኬ ዲፌንድ ላደርግላት እችላለሁ። እህቴ ብዬ ልቃወምላት እችላለሁ። ከጎኗ ሆኜ ልደግፋት እችላለሁ። ግን በመጥፎ አቅጣጫ ግን ሄዳ ስታይ ሳያትኝ የሆነን አካል የማይገባን ከፈጣሪ የተጣላን ስራ ስደግፍ ሳያት ግን ለምን ባናቷ አትተከልም? ልሰማት አልችልም። ገባችሁ? ስለዚህ እናንተ ማየት ያለባችሁ እኔ ለምሳሌ አሁን ከቤታ ጋር ትሰዳደባለች አይደል? ሊያ የቤታ ጀማዎች መጥተው የሊያን አካውንት ቢያዘጉ ዳር ሆኜ እመለከታለሁ። ዝም ነው። ምንም አይነት አስተያየት ልሰጥ አልችልም። ወይ ሰምባዲ መጥቶ ከሊያ ጋር ጸበኛ የሆነ ሰው መጥቶ አካውንቷን ቢያዘጋ እንደዚህ አይነት እንቅስቃሴ ቢጀምር ጥጌን ይዤ ነው ማየው። ግን እነዚህ ቆሻሾች ስራቸው ሁሉ ወንድ እንድትጠሉ፣ ለሴቶች በቃ ወንድ እንድትጠሉ፣ አላማቸው ሁሉ ሴት ለሴት እንድትሻጎር ብቻ የሚፈልጉ እንደዚህ አይነት ሰው መጥቶ በእናንተ በሴትነታችሁ አርማ ግን መጥተው ሲሸቅሉባችሁ የሴጣንን ስራ ሲያስፋፉ ግን ዝም ብላችሁ ስታዩ እውነት እናንተ ሃይማኖት አላችሁ ወይ ነው? ፈርስት ጥያቄ ይሄ ነው። እውነት ሃይማኖት አላችሁ ወይ ነው? እኔ ሊያን አሁንም ነገም ዛሬም ከነገ ወዲያም እቃወማታለሁ። የምታደርገው ነገር ትክክል አይደለም። እነ ዋንትያ ላይ እነ ጃኒ ላይ ተው እንጂ። እነ ቤታ ሲሰደቡ የት ነበሩ እነዚህ ፌሚኒስቶች? ሊያስ ልጇን ፈንግራ ስትባል ስትሰደብ የት ነበሩ? ሌሎች እህቶቻችን ሲሰደቡ የት ነበሩ? እውነት ይሄን ነገር ተው ብለው እንደ ሴትነት እርስ በርስ እንደጋገፍ እንቋቁም ብለው እውነት አዌርነስ ሰጥተዋል ወይስ ትናንትና መቀሌ ላይ ይሆን ከዛ በፊት ያደረገችው ጉድ እንዳይወጣባት ነው? እርስ በርስ እዛ ሴት ስካካ ያለባት ቪዲዮ እንዳይወጣ ነው በእነዚህ ሰዎች ሰበብ አታካ የሰውን አካውንት ለማዘጋት እንቅስቃሴ የምትጀምረው? እናንተ ፈጣሪን አትፈርሙ ወይ ሰውን ነው ጣዖትን ነው ወይ የምታመልኩት? እኔ እኮ ግራ የሚገባኝ ይሄ ነው እንዴ። እኔ እጠላታለሁ። ለምን? ሃይማኖቴን ባትነካ ዘሬን ነክታለች። እምወዳቸውን ሰዎች ስትሰድብ ስታጥበለጥል፣ በአሽሙር ስትሳደብ አይቻለሁ። ያመኛል። የሊያ ደጋፊ አይደለሁም ነገም ከነገ ወዲያም። እሷ ላይ ግን አጌኒስት ሆኖ የመጡባት ሰዎች ግን ቆሻሾች ናቸው። ከእምነት ያፈነገጡ፣ ከበዓል ያፈነገጡ፣ ከኢትዮጵያዊነት ያፈነገጡ። ከነሱ ጋር ተደርቤ ግን እሷን አላጠቃም። ቢኮዝ እኔ የእነሱ ተባባሪ ነኝ። የዛሬ የሊያን አካውንት ሲያዘጉ የነሱ ፎሎ በጥፍ እያደገ ነው። ነገ ደግሞ አናትሽ ላይ ቪዲዮ ከፍተው እየተባዱ ይመጡላቸዋል። እርስ በርስ ሴት እየተሳሳሙ ምን እያደረጉ ይመጣሉ። የዛኔ አንተ ልጅህን ታድንበታለህ። እውነት ከዚህ ፕላትፎርም ሁላችንም ይሄ ቤት ተዘግቶ ሲወረድ እኮ የራሳችን ህይወት ነው የምንኖረው። ነገ ትዳርሽ ላይ ነገ ልጅሽ እንደዚህ አይነት ነገር እያደረገ ቢመጣ
እናንተ ህሊናችሁን ጭንቅላታችሁን አይቆረቆርም ወይ? ጥሏት እኔ ሊያ ላይ ሌላ ሰው አጌንስት ቢሆን ምንም ችግር የለብኝም። በቃ ምንም ችግር የለብኝም። ግን እነዚህ ቆሻሾች ለትውልድ ጠንቅ የሆኑ ለሃይማኖት ጠንቅ የሆኑ ሰዎችን ግን እናንተ ናችሁ መጀመሪያ ቅድሚያ የእነሱን አካውንት ማዘጋት ያለባችሁ። ቅድሚያ ማዘጋት ያለባችሁ። አንቺ ማነሽ? ይኸው እኔ ሂስቶሪ ላይ ቦስችዋለሁ። ቄጥ ለቂጥ እየተካካች ከላይ ሴት ላይ ተኝታ እየተካካች ያለ ቪዲዮ አለ። ቦስችዋለሁ። ይኸው ሂስቶሪ ላይ ኦኬ። አሁንም ፎቶ መለጠፍ ይቻላል። ማናቸው እነዚህ ነው? ማናቸውና ነው እነሱ ሰው ላይ ጣት ጠቋሚ የሆኑት? ኢትዮጵያ ላይ ህጉም ይስራም አይስራም አርቲስቶች እኮ ገንዘብ አላቸው አይደል? ስማቸው ሊያ ስታብጠለጥል መክሰስ ይችላሉ። እነ ጃኒ አንደሬጅ አይደሉም፣ መክሰስ ይችላሉ። ህጉም ሰራም አልሰራም እኛ ከሰናል፣ ከህግ ያገኘነው ነገር የለም ብለው ይመጣሉ። ህዝቡ ድምጽ ይሆናል። አለቀ። በእነሱ ቁስል ላይ ተለጥፎ ግን የግብረ ሰዶምን ስራ ማስተዋወቅ አይችሉም። ማውገዝ አለብን ነው በቃ ማውገዝ አለብን። ይሄንን ነው የምለው። ቴንኪዩ ብዙ ሰዓት ያስኩባችሁ። እሷን ማለት ማነው ስሟ ሊያን መቃወም ማለት እንትኖችን ፌሚኒስቶችን መደገፍ ነው ብለሽ ነው የምታምኚ? ናቸው እህቴ ይሄንን አጀንዳ ያመጡት። ኦልራይት የአካውንቱን የማዘጋት እነሱ ናቸው ይህን አጀንዳ ያመጡት። በምን አሳባው? በዋንትያና በጃኒ አጀንዳ አሳባው። ቢኮዝ እነዚህ ልጆች ጥቃት ደርሶባቸው ጃኒ ኢን ሚሊዮን ሰው ቪው ሲከታተላት ነበረ። ዋንትያንም ስንት ሺህ ሰው ቁጭ ብሎ ሲከታተላት ነበር። ቢኮዝ በእነሱ አታከው የእነሱን ስም ለጥፈው አርማ ይዘው ወደፊት አምጥተው ብዙ ሰው ያያቸዋል። የእነሱን አጀንዳ ያዘጉታል ማለት በዚህ ያስቀጥሉታል። ስማቸው ይገናል። ስለ እነሱ እንዲጎራ ይደረጋል። ገባሽ? ይሄ ነው ታርጌታቸው ነው። እኔ አሁንም ነገ ሊያ ደጋፊዋ መቼም ልሆን አልችልም። ይሄን ስራዋን እስካልቆመች ድረስ ምለው ይሄን ነው እንጂ ሌላ ሰው ቢወቅጣት ምንም አይነት ችግር የለብኝም። ምንም አይነት በቃ ምንም አይነት ልዕልቲ ፐርሰናል ብታዘጋባት፣ ቤታ ብታዘጋባት፣ ወላከሌ እንደው ከጆከርም ጋር ተነካክታለች በሱም ቢያዘጋባት፣ ሌሎቹም ቢያዘጉባት እኔ ችግር የለብኝም። እነዚህ ቆሻሾች ግን ስራቸውን ያላያችሁ ያልገባችሁ ሰዎች ግን ከእነሱ ጋር ተለጥፋችሁ የምታደርጉት ስራ ይሄ አግባብ አይደለም። እኔ አይደለም እጠይቃችሁ፣ የፈጠራችሁ ፈጣሪ ይጠይቃል። ሙስሊሙን ወላ አንቲ ክርስቲያኑን እያንዳንዱ ትጠየቅበታለህ። የምታስፋፉ ለነሱ ስማቸው እንዲገን በዚህ ሚዲያ ላይ የምታደርጉ እያንዳንዳችሁ ትጠየቁበታላችሁ። በቃ እኔ ከደሙ ንጹህ ነኝ። ማውራት ያለብኝን ላልገባው ማስረዳት ያለብኝን እናገራለሁ። ይሄንን ነው የምለው። እሺ አሁን አንቺ ጨርሰሻል አይደል? እኔ ደግሞ ሀሳቤ ልስጥ ማለት ነው። አሁን ሊያ እነዚህ ሴቶች ብዙ ሴቶች ነው እንትን ያደርግቻቸው አይደል እንዴ? አሁን ሴት ናት፣ ልጅ አላት፣ ምናምን ልጅ መደበቂያ አታድርጓት። መጀመሪያ ለልጇ ራሷ ናት ማስከበር ያለባት። ልጇ እንድትኖር ራሷ መኖር አለባት አይደል? ስለዚህ ሊያ ደግሞ ምንድነው ማድረግ የነበረባት? እነዚህ ሰዎች መንካት አለባት። አሁን እኮ ስለበዛ እኮ ነው ሪፖርት አድርጎ የተባለ። ልንገርሽ፣ በህፃን ከመጣችሁ ትንሽየዋ ዋንትያ ናት። ዋንትያን ስንት ነው የቀጠቀጠቻት? ያኔ ቁማቸዋል፣ አልቆማችሁም። መጣና በቤታዮ ደግሞ ቤታ ኦኬ ራሷ እንትን አላት፣ ኃይል አላት። ኦኬ ግን ልክ ለቤታዮ እንደዛ ብላ ስትናገራት ስንት መሀን ልጆች መውለድ ያቃታቸው ሴቶች ናቸው የተሰማቸው። ስንት ሴቶች ናቸው ያለቀሱት። እስቲል እኔ አስታውሳለሁ የሆነ ታይም ላይ ማንጋ ነው ላይቭ ገብታ የሆነች ልጅ እኔም መውለድ አልችልም እንደዚህ ብላ ስትናገርሽ በጣም ነው የከፋኛለች። ምን አረገቻት? ማርታ ጎይቶም እስከ 1 አመት ከምናምን ኢንተርቪው ገብታችሁ ምን አረገቻት? ስንት ሴቶች ናቸው ያለቀሱት? በሊያ ማለት ነው፣ በማንም ሳይሆን በሊያ ብቻ። ስንት ሴቶች ናቸው ያለቀሱት? እኔ ሴት ነኝ አሁን ማነው ስማቺ አሁን እንትን ምትያት ሴት ብቻ ይሄንን ነገር ስላወጣች አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ። ልጅቷ ኦኬ ይሄ ነገር ሀፕን አድርጎባታል፣ ይሄ ቆሻሻ ህይወቴን አልፌዋለሁ፣ አሁን ግን ሴቶች ደግፋለሁ ነው የምትለው። እና አሁን ላይ ግን በቃ በልጇ መደበቅ። እውነት ከሆነች ትናንት ያሁሉ ምግብ ጥርግርግ አድርጋ ከበላች በኋላ አይደለ እንዴ መታ ያለቀሰችው? እውነት ተሰምታት ነው? ተይ እንጂ እንዴ! የተሰማ ሰው አይበላም፣ ምግብ አይበላም፣ ጌታን አይበላም። እኔ ማለት ነው መድኃኔዓለምን